ምንድነው ማዘር ክፈቱ በር ምንድነው ማዘር ክፈቱ በር በንግድ ባንክ ይቻላል በቴሌ ብር ተው 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 በቃ መጥቷል። ወለዘ ልጅ እኔ ተመጠምበታለሁ አንተ ኪሱን ላስ ታረጋለህ። ምንም ችግር የለም። እሺ መልካም እድል። እሺ በቃ ና ያለ ናታ ቢታራ አንተ ለአገር ገባ ተመጠኝ አይቻለሁ። ቢጣራዛይ እሱ እኮ ነው። እኔ እኮ ትንሽ መሸት ይበል ብየው ነበር። አይ ያዝ እንዴ ረሳኝ እኮ አንግ እኮ ነው ያለን አምጣ። አረ የተከበረ ሙያ ነው። አረ እንከባበር። እሺ በቃ አውርደኝ እንዴ አውርደኝ። ሰውዬው እዚህ ጋር ትራፊክ አለ፣ ተሻግረህ ትወርዳለህ። አረ ሻሻነ እንዴ አረ አውርደኝ አክሽን። አንተ እንደዚህ ነው እንደሚመታው ያማል። ምንድነው እንደዚህ እየመታኝ ደሞዝ ላይ ሆይ ጨምሩልኝ። ይኸው ጥፊ እኮ በዚህ መቶ በዚህ እኮ ነው ያዝ አክሽን በሌላ ሳይ አክሽን በሌላ ልታስገድሉኝ ነው እንዲያመጣችሁ። እኔ እኮ ቤተሰብ አስተዳዳሪ እኮ ነኝ። አክሽን እንደዚህ ምታው። እሺ ጋሽ አራጋሽ ምንድነው እኔ ወደ ስራው በቃ እኔ ይቅርብኝ። እኔ እዛ ማዘር ተጠብቀኛል። ስለዚህ እንትን ነገር ነው አው ገንዘብ እሺ ጨምር ቆይ ጨምር ተዘጋጅ። አክሽን አንተ ስራ አይደል እንደያዝ ነው። ምን ሆነ ነው ዲዮሻ ልጅ የሚል እኮ አለው ከፊት ና አሳይ ና አክሽን በል አክሽን ዲዮሻ እኔ ሰላም ሌላ ሰው ፈለጉ ሻምስ ወይ የሻምስ ያ ልጅ በረኪና ጠጣሉ። ምን የመነቸከ ነገር በልቶ ነው? አየሩ ደስ ይላል አይደል? ሂድ ልትሄድ ነው? ውይ አልሄድኩም አለው። ዝም በል። ጭራሽ ዘጋኸኝ? ኧረ አልዘጋሁሽም፣ ላወራሽ ብዬ እኮ። ደግሞ እርቦኛል። እኔ ራበኝ። የፈለግሽውን እንበላለን። ምን እንብላ? ጭራሽ አማረኝንም እኔ ነኝ የምነግርህ። እንደውም ሂድልኝ። አልሄድም። እንደ ቅድሙ ልታረጊኝ? ሂድ። ማን ከሷ ጋር ይቃጠላል እንዴ? እውነትም እየሄደ ነው እንዴ? እውነት ሄዳልኩት። አንተ ኧረ እባክህ እሽንደናው መንሼ ከፈቱ ጋሼ እሽንደናው መንሼ ከፈቱ ጋሼ እሽንደናው ማዘር ከፈቱ በር እሽንደናው ማዘር ከፈቱ በር በንግድ ባንክ ይቻላል በቴሌ ብር ሆቻዎቼ እችዚያ ማሽዶ አቸንድ ልጅ እችዚ ማዶ አቸንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ መቼንሽ ፋዘር ምን ሆኖ እንዴ ምንድነው? ሩዳንሳዎች ነው እንዴ ይቀልዳሉ እንዴ ፋዘር? ይሄን ያህል ሰዓት ስንጨፍር ምን አስበው ነው? ከሌሎት ከኛ ጋር ወጣ አይጨፍሩም እንዴ? እዚህ ምን ይሰራሉ እኮ? ድሮ ልጅ ጭራሽ ስድብ ምርቃትም የለም። ጭራሽ ምርቃት ፈልገው ነው? ስታይል ያዘ አሽመት እስከ አሽመት ድሽገምና አሽመት ድሽገምና በላይ ፍረስቦት ድሽገምና ይሄ ቤት ድሽገምና እና የህዝብ ነው 200 ዓመት ራሱን ይቀይር። እኛ ራሱ ተቃጠል ነው። እኛ እኮ ቀድመ ልናረጅ ነው። ነጭ ነው ነጭ እያወጣው ቀድሜ እያረጀው የፕሪሚየር ሊጉ ዋንጫ አልፎታል። ቀጣይ ሻምፒዮንስ ሊጉ ከበለው ይሄ ባንገት የገመድ ይገባል። አይበለው ማን ነው ዋና ታያለ አይበለው ምንድነው የምትይኝ? ካንተ ጋር ሰክራን ማን ነው
የታውቁት መግደል ልታስጀምረኝ ነው አንተን ነው አላው አራረቄ ተውረፍ የተነሳው እንደው ዶክተር ቀዶ ጥገናውን ጨረስከው እንዴ? አይ ከሆዱን ከፍቼዋለሁ፣ ግን ዩቲዩብ ላይ ሰርች እያረኩኝ ምናምን ነገር ምንም እንትን እያለችኝ እየነገረችኝ። ምንድነው ዩቲዩብ ላይ ማለት? ምን ትለኛለች? እንትኑ ማደንዘዣ ይቀድማል ከመቅደድ በፊት። እንዴ ማደንዘዣ አልወጋውም እንዴ? ከተቀደደ በኋላ አንዴ የሚወጋው ሰው ማደንዘዣ ምን ማለት ነው? ስቀደው ፌንት በላ። ምንድነው ሳትወጋው ነው ማደንዘዣው የሚቀድመው? ይሄ ነው ምኑ መቅደድ የተማርኩት ይሄን ነው። የት ነው የተማርከው? ዩቲዩብ ላይ። ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውን በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው እንዴ በመድኃኒት የሚጠፋ ነገር ነው እንዴ ቀዶ ጥገና የጀመርከው? አሁንማ ጀመርኩት። እንድጸጸት አታርገኝ፣ እንድጸጸት። እሺ መልሰህ እንደሆነ ነገር አድርጎ መልሰው። ስፌቱ አልተለቀቀማ። ስፌቱንም አይተህ ነው እንደምትሰፋው? ስቀደው አይተህ ነው የሰፋው የቀደድከው? እና ስፋው ነው ምን በገምቼም አልቀደውም። እያየሁኝ ይቀደው። ምንድን ነው ያልከኝ? ሰፈር ከምንቀመጥ ሰፈር ከምንቀመጥ መስዋዕት አልችልም። መስዋዕት አልችልም። የሆነ ሊስትሮ ጠራ ሚኒስትሩ ጫው ይጨርስ። ምንድን ነው ራስህ ነፃ ታውጣው? በቃ እኔ በምችለው እችላለሁ ነው። ካልቻልኩኝ አልችልም። መስዋዕት ሰውዬው እሺ ምን ይላል እሱ? ጀሞ ያበጠለ ጀሞ በአንስት ቲቪውን አጥፋ። እሺ ገና እኮ 3 ሰዓት ነው፣ ማታ 3 ሰዓት ነው። ገና ነግቶ እኮ 12 ሰዓት ነው። የክፍለ ሀገር መኪና ታውቀዋለህ? 11 ሰዓት እዛ ለመድረስ አጥፎኝ አንዴ እቺን ኳስ ልጨርሳትና ተኛለሁ። አንተን ከመቀስቀስ ሬሳ መቀስቀስ ይሻላል። ጭራሽ እያየ ቁጭ ብለህ ቲቪን እያየህ ታመሽ። አጥፋ ብያለሁ። አጥፋው። እሺ ቲቪውን አጥፋው። አባዬ ምን ሆነ ነው? ምን ነው? ስንት ሆነ ነው እንዴ? አሁን እኔ ጨፍርኩት። ገና እኮ 3 ሰዓት ከ10 ነው። ምን ሆነ ነው ለባብሽ የተቀመጥከው? ሻንጣውንስ ለምን አመጣው? ሰዓቱ እንዴት ቦጭ እንደሚል አውቀዋለሁ። ሰርግ ነው የተጠራ ነው። ባሱ ቢያመልጠንስ እንዴ? ኧረ አባዬ ባሱ አያመልጠንም። ገና 12 ሰዓት ነግቶ 12 ሰዓት እኮ ነው። እንደዚህ እያስተሳቀ ነው ሰዓቱ ትቶን የሚሄደው። በቃ እኔ 11 ሰዓት ተኩል ቀስቅሰኝ ለብሼ ነው የተኛው። ጫማ ብቻ ማድረግ ነው የሚጠበቅብኝ። ስንት ሰዓት ሆኖ ነው? ኧረ አባዬ ገና 3 ተኩል ነው። በእናትህ ተወኝ እንዴ! ምንድነው ነገሩ? ይሄ ሰዓቱ እየቀባጀረ ነው አልኳት። ተነስ። ኧረ ሰዓት ያዥ በእናትሽ እንዴ! አግማ ማለት ነው እዚህ ቁጭ ብላ ያለጆ ሻይ ኢየሱስ ይወድሻል። ውሻ አይደለሁም እኔ። ኢየሱስ ያድናል። መዳን በኢየሱስ ነው። ዝባ ላ ተው እህቴ፣ ኢየሱስ ጌታ ነው። በክርስቶስ ኢየሱስ ዛሬ ደግሞ ታክሲም የለም። በእናትህ ነዳጅ ምናምን እኮ አለ እኮ። ለምን ታክሲዎች የት ሄዱ? ደግሞ በእናትህ ሴት ራሱ የለም። እንዲህ እንዳናወራቸው እንዳይደብረን ሴቶቻችንን ወሰዷቸው እንዳለ መኪና እየገዙ ወሰዷቸው። አዎ እንዳለ እንትናለን እንጂ እንዳለ ምንድነው? ይብላኝ ለእናንተ እንጂ እኔስ በመልኬ አንደኛዋ ቆንጆ ትገዛልኛለች መኪና። አባቴ ችግር አለ እንዴ? ዝም ብለህ ኪስኪሴን እያየኸኝ ነው። ምንድነው ኪስኪሴን ያየኛል? ዝም ብሎ ሌባ ነው መሰለኝ። አረባ ያመጣኝ አይደለም። በእናትህ ዝም በል። እንዲህ እያላችሁ ነው። እኔ የምልህ በእናትህ ቀን ሙሉ ስለተለፈለፍኩ ደከመኝ። ዋስጠይስ በእናትህ በሽታ አለብኝ አባቴ፣ የሚተላለፍ ስናፕ ድራገን የተባለ በሽታ አለብኝ። ይቅርብህ እና መልኬ ስትል የነበረው መልክ አፈር ሊበላው ነው። ምን ሆነ ነው? አንተ እብድ ነው እንዴ? የለኝም እናቴ ትሙት የለኝም። አንተ ወላሂ ባዶ ነው የለኝም። ጋሺ ከፈጣሪ በታች በማን እንደምተማመን ያውቃሉ? ቹቹ ይባላል። ለዚህ ደግሞ ቹምቢ
አንድ ነው ሀርድ ደበቅ አድርጋቸው ቡዳ እንዳይበላብኝ ትናደር እኮ ይለኛል። ኧረ እባክህ ያ ሰይድ አምቤል ካራማ ያ ሰይድ አምቤል ካራማ ያ ሰይድ አምቤል ካራማ ሰይድ ያ ሰይድ አምቤል ካራማ ያ ሰይድ አምቤል ካራማ ሰይድ ያ ሰይድ አምቤል ካራማ ያ ሰይድ አምቤል ካራማ ጊዜና ከነፎቀቱ ከነቆተና ባት ኦላ ሄሎ ሄሎ